እንደምን አላችሁ? ዛሬ ይዤላችሁ የመጣሁት የመንግስት ሰራተኞች የድልድል አፈጻጸም መመሪያ ቁጥር 142/2018 ላይ ከእናንተ ጋር ለመነጋገር ነው ይዤ የመጣሁት። ብዙ አዋጆች አሉ፣ አፈጻጸም መመሪያዎችም አሉ። ነገር ግን ወቅታዊ ከመሆኑ አንፃር ብዙ ተከታዮች በዚህ ፔጅ ላይ ኮሜንት እያደረጉ እንዲሁም ደግሞ ኢንቦክስ እያደረጉ ወቅታዊ እና አሁን ስራ ላይ ስላለ በድልድል አፈጻጸም መመሪያ ላይ በተወሰነ መልክ እንዲሁም ደግሞ መስፈርቶቹ ምንድን ናቸው በሚለው ላይ ብዙ ጥያቄ ስለቀረበም ዛሬ ደግሞ በመስፈርቶች ላይ ከእናንተ ጋር ዲስከስ ለማድረግ ነው። መስፈርቱን በሁለት ቦታ ክፍለን ነው የምናየው። አንደኛው ያ ቦታው የቱ ነው? ቡድን መሪ ቦታ ነው ወይስ ከቡድን መሪ በታች የሆኑ ቦታዎች ናቸው የሚለው ነገር መጀመሪያ ማወቅ መቻል አለብን። የአንዱን መስፈርት ለሌላኛው መስፈርት ላያገለግል ስለሚችል አንድ ሰራተኛ በቡድን መሪ ቦታ ላይ መወዳደር ከፈለገ ምንድን ነው የራሱን ማየት ያለበት የሚለውን አንደኛው ለትምህርት ዝግጅት የሚሰጥ ከ25 የሚታረም አለ። ሁለተኛው ደግሞ ለማህደር ጥራት የሚሰጥ ከ10 የሚታረም አለ። ሶስተኛው ለውጤት ተኮር ምዘና የሚሰጥ አለ፣ ከ15 ነው። ለደረጃ ቅርበት የሚሰጥ አለ፣ ከ20 ነው የሚያዘው። ሌላኛው ደግሞ በበላይ አመራር ለአመራርነት ክህሎት የሚሰጥ ከ25 የሚታረም አለ። መጨረሻው ለኢትዮ ኮደርስ የሚሰጥ ከ5 የሚያዝ አለ። እነዚህ ተደምረው ከ100 ይታረማሉ። ይሄ በቡድን መሪ ቦታ ላይ የሚወዳደር ሰው ማሟላት የሚገባ መታየት የሚገባ ነገር ነው። ስለዚህ ይሄንን መጀመሪያ ምን ያህል ብቁ ነኝ የሚለው ነገር ላይ ከግንዛቤ ውስጥ ሳናስገባ የኔ ተወዳዳሪ ማን ነው፣ ከማን ጋር ነው የሚወዳደረው የሚለው ነገር ከግንዛቤ ውስጥ ማናስገባ ከሆነ ልንቸገር እንችላለን። ይሄ በቡድን መሪነት ቦታ ላይ ያሉ ሰዎች ወይንም በዛ ቦታ የሚወዳደሩ ሰዎች የሚጠቅም ነው። ቀጥሎ ያለው ደግሞ ከቡድን መሪ በታች ላሉ የባለሙያ ወይንም ሰራተኛ የስራ መደቦች ላይ የሰራተኛ ድልድል መስፈርት ከዚህ በታች እኔ በማቀርበው ይሆናል። አንደኛው ለትምህርት ዝግጅት የሚሰጥ ነጥብ ከ40 ይሆናል። በዛኛው ከ25 ነበረ። በዚህ ደግሞ ከቡድን መሪ በታች እኮ በሆነው ቦታ ላይ ከ40 ይታረማል። ሌላኛው ደግሞ ማህደር ጥራት ከ10 ነው። ለደረጃ ቅርበት ከ20 ነው የሚታረመው። ለውጤት ተኮር ደግሞ 25 ነው የሚያዘው። ከባለሙያ በታች ሲሆን ለውጤት ተኮር የሚሰጠው ከ125 ይታረማል፣ ዋይቱ ማለት ነው። ለዛኛው ለቡድን መሪነቱ ደግሞ ከ15 ነው። መጨረሻው ኢትዮ ኮደርስ ሰርቲፊኬት ከ5 ይያዛል። በሚቀጥለው ደግሞ ምን ሲሆን ነው 40 ከ40 የሚያገኘው? ትምህርት ዝግጅት ምን ሲሆን ነው ማህደር ጥራት 10 ከ10 የሚያገኘው? ለደረጃ ቅርበትስ ስንተኛው ደረጃ ቅርበት ነው? ደረጃ ቅርበት በራሱ ማለት ምን ማለት ነው? ኢትዮ ኮደርስ ደግሞ ስንት ሰርቲፊኬት የያዘ ስንት ያገኛል የሚለው ነገር በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ደግሞ ላይክ ያድርጉ፣ ኮሜንት አድርጉ። የተኛው አይነት ጥያቄ ካለ ኮሜንት ላይ አቅርቡ። መልስ እየሰጠን እንሄዳለን። የምንችለውን እንመልሳለን፣ የማንችለውን ደግሞ በተደራጀ መልክ አደራጅተን ለሚቀጥለው ለሚመለከተው አካል አቅርበን ተገቢ ምላሽ ይዘን እንመጣለን። ሳብስክራይብ ማድረጉን አትርሱ። አመሰግናለሁ።